አብዛኞቹ ሰዎች አፍሪካ የሚለውን ቃል ሲሰሙ ወዲያውኑ ወደ አእምሯቸው የሚመጣው አቧራማ መንገዶች፣ ያረጁ መኪናዎች፣ ጊዜ ያለፈባቸው መንደሮች እንዲሁም ደግሞ የእርዳታ ማስታወቂያዎች ናቸው። ነገር ግን አንድ ሰው አይኑን አስረው በአንዱ አፍሪካ ከተማ ውስጥ ቢያወርዱት ዱባይ፣ ሲንጋፖር ወይም አውሮፓ የደረሰ የሚመስለው እጅግ ዘመናዊ በሚገባ የታነጹና በሚያስደንቅ ሁኔታ የላቁ የአፍሪካ ከተማዎች አሉ ብላችሁስ? ቀልድ አይደለም፣ ማጋነንም የለበትም። እየተነጋገርን ያለነው ስለ ጽዱ መንገዶች፣ ስለ ዘመናዊ የከተማ ፕላን፣ ስለሚያንጸባርቁ ሰማይ ጠቀስ ህንጻዎችና በጣም ጥራት ስላለው መሰረተ ልማት ነው። ዛሬ እነዚህን ደካማ አመለካከቶችን ሰብረን ዓለም ሆን ብሎ ችላ የሚለውን የአፍሪካ ገጽታ እናሳያለን። ሰላም የኢዚ ቲፕስ ቤተሰቦች እንደምን ቆያችሁ? በዛሬው ቆይታችን ምርጥ 10 የአፍሪካ ከተሞች በየደረጃቸው በዝርዝር እንመለከታለን። ወደ ዋናው ጉዳያችን ከማብራታችን በፊት ቪዲዮውን ላይክ በማድረግ እንዲሁም ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግና ከቪዲዮ መጨረሻ ላይ እድሉ ብታገኙ እናንተ መሄድ የምትፈልጉትም ከተማ ኮመንት ላይ ጻፉልኝ። 10ኛ ኪጋሊ ሩዋንዳ። ኪጋሊ ሌሎች ዋና ከተማዎች በዝምታ የሚያስጨንቅ አይነት ከተማ ናት። ይህ ቦታ ጽዱ ነው፣ በጣም በሚያስገርም ሁኔታ ጽዱ፣ በጣም የተስተካከለ ስለሆነ ልክ ለፊልም ተብሎ የተዘጋጀ ነው የሚመስለው። ነገር ግን እውነታው ይሄ ነው። ኪጋሊ ማንንም ለማስደመም እየሞከረች አይደለም። አኗኗሯ እንደዛ ነው። የትራፊክ ፍሰቷ የተስተካከለ ነው። ሲስተሞች ይሰራሉ። ሰዎች ደንብን ያከብራሉ። ይህ የሚሆነው በፍርሃት ሳይሆን በዲሲፕሊን ነው። ብዙ ትርምስና የድምጽ ብክለትም የለም። ኪጋሊ ከዓመታት በፊት ወስናለች። ከዝብርቅቅነት ይልቅ ስርዓትን፣ ከምክንያት ይልቅ ስራን መርጣለች። ዛሬም በአፍሪካ ውስጥ ዝምተኛዋ ውጤታማ ከተማ ሆና ቆይታለች። 9ኛ ሌጎስ ናይጄሪያ። ወደ ሌጎስ እንኳን ደህና መጣችሁ። እንቅልፍ የማይወስዳት ከተማ ሌጎስ ጫጫታ የበዛባት የማታርፍና ሁልጊዜ በእንቅስቃሴ ላይ ያለች ናት። ይህች ከተማ በከፍተኛ ምኞትና በጉልበት የምትመራ ናት። አዎ ትራፊክ አለ፣ ጫጫታ አለ። ነገር ግን ከዚህ ትርምስ በታች በሚሊዮኖች የሚቆጠሩ ህይወቶች በአንድ ላይ የያዘ ግዙፍ የመሰረተ ልማቶች ስርዓት አለ። ድልድዮች፣ የፍጥነት መንገዶች፣ ወደቦች፣ የባቡር ፕሮጀክቶች። ሌጎስ በየጊዜው እየተስፋፋች ነው። በዚህ ከተማ ውስጥ እድገት በትህትና አይደለም፣ በኃይል ነው እንጂ። ቦታ ወይም ስፍራ አይለመንም፣ በጉልበት ይወሰዳል እንጂ። 8ኛ ጋቦሮን ቦትስዋና። ጋቦሮን የተረጋጋ በራስ መተማመን ያላት ከተማ ናት። በሀብቷ አታቅራራም፣ እድገቷም አታንጸባርቅም። በቀላሉ ስራዋን ትሰራለች እንጂ። ጽዱ መንገዶች፣ የተደራጁ ሰፈሮች፣ አስተማማኝ ሲስተሞች፣ ሁሉም ነገር ልክ መሆን ባለበት ጊዜ ይሆናል። ጋቦሮን ከትርምስ ይልቅ ብቃትን መርጣለች። ይህም በግልጽ ይታያል። በማህበራዊ ሚዲያ ላይ ብዙ ባትወራም በተግባር ግን ከሚጠበቀው በላይ ውጤታማ ናት። 7ኛ ጆሃንስበርግ ደቡብ አፍሪካ። ጆሃንስበርግ ነገሮችን ቀስ ብላ አታደርግም። ይህች ከተማ በድፍረት ላይ የተገነባች ናት። የመስታወት ህንጻዎች ሰማዩን ይባጥጣሉ። አውራ ጎዳናዎች ማለቂያ የሌላቸው ይመስላል። ጆሃንስበርግ ከተማ ብቻ አይደለችም፣ መልእክትም ናት። የኃይል ማዕከል መገንባት እንደምትችል ለዓለም የምታሳይ ናት። አጉሪቱን ወደፊት እየሳበች በራሷ ፍጥነት ትጓዛለች። 6ኛ ካዛብላንካ ሞሮኮ። ካዛብላንካ ዝም ብለው ቆመው ሲያዩት እንኳን ውድ ከተማ እንደሆነች ታስታውቃለች። ሰፋፊ መንገዶች፣ ውብ አርኪቴክቸር፣ በታሪካዊ ውበትና በዘመናዊ ዲዛይን መካከል ያለች ፍጹም ሚዛናዊ ከተማ። ይህች ከተማ ጥራትን ታውቃለች። ጽዱ መንገዶች፣ አስገራሚ ህንጻዎች፣ ሁሉም ነገር የታሰበበትና የተጠና ይመስላል። ሰከን ብለው ዝርዝር ነገሮችን እንዲያስተውሉ የምታደርጉት አይነት ከተማ ናት። 5ኛ ውቢቷ አዲስ አበባ ኢትዮጵያ። አዲስ አበባ የእንቅስቃሴ ከተማ ናት። በየቦታው ግንባታ አለ። የማያቋርጥ መስፋፋትና ለውጥ በእውነተኛ ጊዜ የሚታይባት ይህች ከተማ በአይናችሁ ፊት ራሷን እንደገና እየገነባች ነው። አዲስ የባቡር መስመሮች፣ እየጨመሩ ያሉ የንግድ ማዕከላት፣ እየሰፉ ያሉ መንገዶች። አዲስ አበባ ፍጹም ነኝ አትልም፣ አቅጣጫዬ ወደፊት ነው ትላለች እንጂ። በአዲስ አበባ መቆም ማለት የአፍሪካ የወደፊት እቅዶች የሚቀነባበሩበት ሞተር ክፍል ውስጥ መቆም ማለት ነው። 4ኛ ዳሬ ሰላም ታንዛኒያ። ዳሬ ሰላም የተረጋጋ መንፈስ አላት። የውቅያኖስ አየር፣ የተደራጀ እድገትና የተረጋጋ በራስ መተማመን። ይህች ከተማ ልማት የግድ የሚያስጨንቅ መሆን እንደሌለበት ታረጋግጣለች። በብልጠት የተሞሉ የመንገድ አቀማመጦች፣ እየተስፋፉ ያሉ የመሰረተ ልማትና የባህር ዳርቻ ውበቶች ተስማምተው ይገኛሉ። ዳሬ ሰላም ውስጥ እድገት ተፈጥሯዊ እንጂ የተገደደ አይመስልም። ከተማዋም ነፍሷን ሳታጣ እያደገች ነው።
ሶስተኛ ናይሮቢ ኬንያ። ናይሮቢ በከፍተኛ ምኞት ላይ ትሮጣለች። ፈጣን የማይታክት ቴክኖሎጂ ከግንባታ ጋር የሚገናኝበት ቦታ ነው። አዳዲስ መንደሮች፣ እየተስፋፉ ያሉ የመጓጓዣ አማራጮች፣ የስማርት ሲቲ ጽንሰ ሐሳቦች። ናይሮቢ አዳዲስ አዝማሚያዎችን አትጠብቅም፣ እሷ ራሷ ትፈጥራለች እንጂ። በሆነ ተአምር የሚሰራና ውጤታማ የሆነ የተደራጀ ትርምስ ናት። ሁለተኛ ካይሮ ግብጽ። አብዛኞቹ ስልጣኔዎች ከመፈጠራቸው በፊት ካይሮ ግንባታ ላይ ነበረች። ከፒራሚዶች እስከ ዘመናዊ አውራ ጎዳናዎች ይህች ከተማ የመቆየትን ጥበብ ታውቃለች። ግዙፍ ናት፣ ሰው ይበዛባታል፣ ነገር ግን አሁንም ትሰራለች። የመሰረተ ልማት አውታሯ በየቀኑ በሚሊዮን የሚቆጠሩ ሰዎችን ይደግፋል። ካይሮ ዘመናዊነትን አታሳድድም፣ ዘመናዊነት ካይሮን ትከተላለች እንጂ። አንደኛ ኬፕ ታውን ደቡብ አፍሪካ። ኬፕ ታውን ጥበብ፣ ኢንጂነሪንግና ተፈጥሮ በፍጹም ስምምነት የተገነቡባት ከተማ ናት። ተራሮች፣ ውቅያኖሶች፣ የመስታወት ህንጻዎችና ለስላሳ አውራ ጎዳናዎች። ሁሉም ነገር የታሰበበትና እንደ ፊልም የሚያምር ነው። መሰረተ ልማቱ አገልግሎት ለመስጠት ብቻ ሳይሆን ውበትም ለመስጠት ጭምር ነው። ኬፕ ታውን ስለ ስኬቷ አትጮህም፣ በተግባር ግን ታሳያለች። ራዕይ ከስኬት ጋር ሲገናኝ የሚፈጥረው ውጤት ይህ ነው። እነዚህ እስካሁን የተመለከትናቸው 10 የአፍሪካ ከተሞች ጊዜ ያለፈባቸው አመለካከቶችን የሚያፈርሱ ናቸው። አፍሪካ ልማት እስኪመጣ እየጠበቀች እንዳልሆነ የሚያረጋግጡ 10 ከተሞች። ምክንያቱም አፍሪካ በቻለችው መጠን ራሷን እያለማች ነው። ከኪጋሊ ዲሲፕሊን እስከ ኬፕ ታውን ውበት፣ እነዚህ ከተሞች የአፍሪካ ወደፊት እጣ ፈንታ የታሰበ ብቻ ሳይሆን የተገነባ መሆኑን ያሳያሉ። ዓለም አሁንም በአሮጌ አመለካከት ላይ ሲከራከር፣ አፍሪካ መሰረት መጣልን፣ ሰማይ ጠቀስ ህንፃዎችን መገንባትና እጣ ፈንታዋን መቅረጽ ቀጥላለች። የወደፊት ጊዜ እየመጣ አይደለም፣ አፍሪካ ምድር ላይ በኩራት ቆሟል እንጂ። ይህ ቪዲዮ ስለ አፍሪካ ያሉትን አመለካከት ከቀየረው ቪዲዮን ላይክ ያርጉት፣ እንዲሁም ለሚወዱት ሰው ሼር እንዲያደርጉና ለቤቱ አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጋችሁ እንድትቀላቀሉ ጋብዛችኋለሁ። እናንተ ከነዚህ 10 ከተማዎች ውስጥ መርጣችሁ የመሄድ እድል ቢሰጣችሁ የትኛው ከተማ ትሄዱ ነበር? እሱን ኮሜንት ላይ አሳውቁኝ። በቀጣይ በአሪፍ ቪዲዮና በምርጥ ጥንክር እስክንገናኝ መልካም ጊዜ ይሁንላችሁ።